ሰላም እንዴት ናችሁ? ዛሬ አንድ ሐሳብ ላውራ። በመንፈሳዊ ሕይወት ደክሞሃል? እግዚአብሔር ግን አንድ የሚል ቃል አለ። በመንፈሳዊ ሕይወት ደክሞሻል? በጣም እጅ ብሎሻል? ብሏችኋል? የቆማችሁ እየመሰላችሁ ያላችሁ እየመሰላችሁ በብዙ መንገድ ግን ብዙ ነገሮች ደክሞባቸዋል። አንዳንድ ጊዜ መጸለይ ትፈልጋለህ ግን ኃይል አይኖርም። አንዳንድ ጊዜ ቃሉን ለማንበብ ትፈልጋለሽ ግን በጣም ልብ ደክሟል። አንዳንድ ጊዜ በአገልግሎት ቆሜ እስከ መቼ ነው እንደዚህ የሚቀጥለው? ምን ሆንኩ? ምን ገጠመኝ ብለሽ ታውቂያለሽ? እኔም ስለገጠመኝ እግዚአብሔር ግን ዛሬ እንዲህ ይላል፣ እኔ ላንተ ኃይልና ብርታትን እሰጥሃለሁ፣ እኔ እረዳሃለሁ፣ እንደገና አቆምሃለሁ። ኤፌሶን ምዕራፍ 6 ቁጥር 10 ላይ ምን ይላችኋል መሰላችሁ? በጌታና በኃይሉ ብርታት በርቱ ይላል። በጌታና በኃይሉ ብርታት በርቱ። የደከምህ ወንድም፣ የደከምሽ እህቴ በጌታ በኃይሉ ብርታት በርቺ። መጸለይ የደከመህ ወንድም እህቴ፣ የእግዚአብሔርን ቃል ማንበብ የደከመሽ እህቴ፣ በእግዚአብሔር በርታ፣ በእግዚአብሔር በርቺ። ሰው በራሱ ሊበረታ አይችልም። ሰው በራሱ ደካማ ነው። ሰው ይደክማል፣ ሰው ከፍ ይላል፣ ሰው ዝቅ ይላል። ግን አንድ ነገር ላወራላችሁ፣ 100% እርግጠኛ ወደ እግዚአብሔር ቃል ተመለሱ። መንፈሳዊ ምግብን መመገባችሁን ጀምሩ። ይሄ የምናየው ሰውነታችን ቆሞ ኃይል ኖሮት እጆቻችን ስራዎችን በአግባቡ እንዲሰራ ሲፈለግ መመገብ ይቻላል። በዚሁ ልክ መንፈሳዊ ነገሮቻችን ጠንካራ ሆኑ፣ መንፈሳዊ ነገሮቻችን የተሻለ ከእግዚአብሔር ጋር ያለን መስተጋብራችን በጣም ጠንካራ ሆኖ ለመቀጠል አንድ መንፈሳዊ ምግብ ያስፈልጋል። ይህ መንፈሳዊ ምግብ የእግዚአብሔር ቃል ነው። ይህ መንፈሳዊ ምግብ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል። ስለዚህ ሰው በመንፈሳዊ ምግብ ሲበረታ ፈተናዎችን ድል ያደርጋል። ሥጋ ሲደክም በምግብ እናበረታዋለን። ነፍስና መንፈስ ሲደክም ግን በእግዚአብሔር ቃል እናበረታለን። ስለዚህ ዛሬ ራስን እንድትጠይቅ እፈልጋለሁ። ራስሽን እንድትጠይቅ እፈልጋለሁ። የእግዚአብሔር ቃል በቀን ስንት ደቂቃ ትመገባለሽ? ስንት ደቂቃ ለእግዚአብሔር ቃል ትሰጫለሽ? ካልሰጠ ደክመሃል። ሕይወት ድካም ውስጥ ነው ያለው። ዝለት ውስጥ ነው ያለው። ስለዚህ ሕይወት ከከበደ ከደከመ ቆም ብለህ አስብ። መንፈሳዊ ምግብ ጎሎበታል።
ሌላኛው ሰው በመንፈሳዊ ነገሩ ከደከመ ጸሎት ቀርቶ ኃይል የምናገኝበት ምንበረታበት ከእግዚአብሔር ጋር ያለን ፌሎሺፓችን በጣም ክሎዝ የምናደርገው ጸሎት። ስለዚህ ብዙ ሰዎች ችግር ሲመጣ ብቻ ይጸልያሉ ወይም ያጸልያሉ። ሄደው ችግር ሲመጣ ብቻ ይጸልያሉ ኦር ሄዶ ያጸልያሉ። ግን አንድ እውነት ልንገራችሁ፣ ጸሎት የአማኝ የዕለት ዕለት ተግባሩ ነው። ኢየሱስ ሁል ጊዜ በጸሎት የሚታወቅ አምላካችን ነው። እዚህ ምድር ላይ አምላክ ሆኖ ግን የሚታወቀው በጸሎት ነው። አምላክ ሆኖ የሚታወቀው መንፈሳዊ ምግብን በመመገብ ነው። ስለዚህ አምላክ ሁሌ የሚጸልይ ከሆነ እኛ ልጆቹ ደግሞ ልንጸልይ ይገባል። ደግሞ ከሆነ ሰዎችን ሳይሆን እግዚአብሔር ይፈልጉ። ይኸው አንድ ነገር ልንገር፣ ደክሞ ከሆነ መንፈሲ ነፍሲ ዝላ ከሆነ ደክመ ከሆነ ሰዎችን ሳይሆን እግዚአብሔር ፈልግ። እህቴ ደክሞሻል፣ ሰውን አትፈልግ፣ እግዚአብሔር ፈልግ። ወንድም ደክሞሃል፣ አገልግሎት ድብር ብሎብሃል፣ ያለ ነገር ግራ ገብቷል፣ ሰርተ እጅ ላይ ምንም ነገር አይኖርም፣ ሰውን አትፈልግ፣ እግዚአብሔር ፈልግ። ስለዚህ ወደ እግዚአብሔር እንመለስ እላለሁ። ሌላው ሕይወት የደከመ ሰው ሌላ የሚጨምረው ነገር ፈተና መጨረሻ ዕድልህ አይደለም። ይሄ ፈተና አሁን የምታልፊ መንገድ ነው፣ የምትቀጥሏ መንገድ የመጨረሻ አይደለም። ወንድ ልጅ ላይ ብዙ ቻሌንጆች አሉ። በወንድነቱ ብቻ የሚመጡ ብዙ ቻሌንጆች አሉ። መንፈሳዊ ሕይወት ይደክመሃል፣ ሰርተህ አታገኝም፣ ብዙ ነገሮች እጅ ላይ ሊኖሩ ይችላሉ። ግን አንድ እውነት ልንገርህ፣ ፈተና መጨረሻ ዕድል አይደለም። ዮሴፍን አይታችኋል። በገዛ ወንድሞቹ በጉድጓድ ውስጥ ተጣለ። ለአባቱ ያንተን ልጅ በቃ እንትን በልቶ አውሬ በልቶ ምናምን ብሎ ልብሱን በደም አጨማልቆ አምጥቶ አስለቀሱ። በውሸት ሸጡ። ፈተና ነው። ግን ዙፋን ላይ ተቀመጠ ዮሴፍ። ዳዊትን ተመልከቱ። በአባቱ ዘንድ እንኳን የተረሳ ልጅ ነው። ልጅ አለ ሳሙኤል ስል ኧረ ልጅ በቃ ጨርሻለሁ፣ ከእነዚህ ልጆች ሌላ ልጅ የለኝም የተባለ አባቱ ዘንድ እንኳን የተረሳ ጊዜውን ኑሮውን በጦርነት በምድረ በዳ ከብቶችን በመጠበቅ ያሳለፈ ግን እግዚአብሔር ንጉሥ አደረገው። ስለዚህ ፈተና የመጨረሻ ዕድል አይደለም። ወደቅሟል አይደል? ወድቀሃል አይደል? ተስፋ ቆርጠሃል አይደል? መጨረሻ አይደለም። በእውነት መጨረሻ አይደለም። ስፔሻሊ ለወንድ ልጅ ነው ባይዘ የሚናገር መጨረሻ አይደለም። እህቶቼ ለእናንተም መጨረሻ አይደለም። ዛሬ ደግሞ ከሆነ ተስፋ ቀርጠ ከሆነ አገልግሎት ልታቆም ካሰብክም እግዚአብሔር ግን አንድ ነገር ይላል። ኤፌሶን ምዕራፍ 6:10 ላይ በጌታና በኃይሉ ብርታት በርቱ። በጣም ዛሬ ደግሞ በጣም ደግሞሽ ከሆነ ተስፋ ቆርጠሽ ያለው ነገር ሁሉ ልታቆም አገልግሎት ሁሉ ያለ ነገር ካስተላ አንድ ምስራት በጌታ እና
በርቺ። የመጨረሻ እድል አይደለም፣ የመጨረሻ ግብ አይደለም። በእግዚአብሔር እንደገና መቆም